ሰላም ጋይስ፣ ስለ ኢትዮ ኮደርስ ዛሬ አጭር የሆነ አይዲያ የምሰጣችሁ ይሆናል። ኢትዮ ኮደርስ እንግዲህ ለ5 ሚሊዮን ኢኒሼቲቭስ መንግስት ያመጣው ፕሮጀክት ሲሆን አሁን በዚህ ሰዓት በተለይ በመንግስት ሰራተኞች ዙሪያ ግዴታ እየሆነ መጥቷል። በእያንዳንዱ ሴክተር ላይ ብዙ ሰዎች ስልጠናውን እየወሰዱ ነው ያሉት። ፍሪሊ ወይም ያለምንም ገንዘብ ይህንን ኮርስ እየተማሩ ነው ያሉት። ከዩዳሲቲ ካምፓኒ ቀጥታ ከኢትዮጵያ መንግስት ጋር ባደረጉት ሊንክ በነፃ ብዙ ሰዎች ኮርሱን እየተማሩ ነው ያሉት። ከሆነ ጊዜ በኋላ ምናልባት ይሄ ኮርስ ወደ ብር ሊቀየር ይችላል፣ በነፃ ላይወሰድ ይችላል ማለት ነው። ሶ ጊዜ ሳይረፍድባችሁ ብትማሩ ይሻላችኋል። ምናልባት ጥያቄ ካላችሁ እንዴት እንጀምራለን፣ እንዴት እንጨርሳለን የምትሉት ካላችሁ ኮሜንት ላይ አስቀምጡልኝ። ከአካውንት አከፋፈት ጀምሮ እስከ መጨረሻ ሰርቲፊኬት እስከሚታገኙት ድረስ ያለውን ስቴፕ አብረን የምንቀጥል ይሆናል። አበና ስታይ